ሰላም ጤና ይስጥልን የተከበራችሁ የሙዳይ ቤተሰቦች እንደምን አላችሁ? እኛ ሰላም ነን እግዚአብሔር ይመስገን። በእያላችሁበት ሰላምና ፍቅር እንመኝላችኋለን። በዛሬ አጭር ቆይታችን ወደናንተ የምንነሳቸው የቴክስት ምልክቶች በጣም አንድ ወንድ ልጅ እንደወደደሽ የምታውቂበት ነገሮችን ነግራችኋለሁ። በዚህ ላይ እንግዲህ ሐሳብና አስተያየት ካላችሁ ከስር ጻፉልን። በተለይም ደግሞ በሐሳብ ውስጥ በጭንቀት ውስጥ ወይም ደግሞ በደስታ ውስጥ ያላችሁ እህት ወንድሞቻችን ካላችሁ ሐሳባችሁን ከስር አካፍሉንና እኛም ደግሞ የተሰማንን ስሜት መልሰን ወደናንተ እናደርሳችኋለን። ይሄንንም ደግሞ ስታደርጉ ለቆያችሁ ሰዎች ምስጋናችን ከፍ ያለ ነው። እንግዲህ ወደ ሐሳቡ ስናልፍ አንድ ወንድ በቴክስት ሲጽፍልሽ በጣም እንደወደደሽ የምታውቂባቸው ምልክቶች እጄ ላይ 11 ይገኛሉ። ስለ ቴክስት ስናወራ በአግባቡ ከተጠቀምንበት ወይም ደግሞ ቴክስቲንግ በጣም አሪፍ ሆኖ እንመለከታለን። በጣም አሪፍ መንገድ ነው በተለይ ከምትወዱት ከምታፈቅሩት ሰዎች ጋር ለመግባባት ማለት ነው። አንዳንድ ሰዎች አይናፋር ይገኛሉ በአካል ወይም በድምጽ ለመነጋገር። ቴክስቲንግ ደግሞ በጣም የሚገርምና ሰዎች የበለጠ ለመግባባት የሚያደርሳቸው መንገድ መሆኑን እንመለከታለን። ቴክስት የሚጽፍልሽ ወንድ ምን አይነት ወንድ ነው ብለሽ ደግሞ መለየት አለብሽ። አንዳንዱ ወንድ አንቺን ልክ እንደ መደበሪያ የሚቆጥርሽ አለ። አንዳንዱ ደግሞ ለገንዘብ ፈልጎሽ ቴክስት የሚጽፍልሽ አለ። አንዳንዱ ደግሞ ለፍቅር፣ ሌሎች ደግሞ ለኖርማል ጓደኝነት የሚፈልጉሽ አሉ። አንዳንዱ ደግሞ ከዚህ አለፍ ብሎ ለወሲብ የሚፈልግ ወንድ ስላለ እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ወደ ምልክቶቹ እንግዲህ ስናልፍ የመጀመሪያው ቴክስት ላንቺ ለማድረግ በተደጋጋሚ ምክንያት ይፈልጋል ወይም ደግሞ ላንቺ ቴክስት ለመጻፍ ምክንያት አያጣም ማለት ነው። ለምሳሌ የተለመደው ነገር አንዳንድ ወንድ ጧት ተነስቶ ከእንቅልፉ ስለሚያስብሽ ስለሚወድሽ እንደምን አደርሽ ብሎ ቴክስት ይጽፍልሻል። አንቺም ደግሞ ስትነሺ ያንን ተመልክተሽ ቀንሽ ብሩህ እንዲሆን በጣም አንቺን የሚያንቆለባብሱ ደስ የሚሉ ቴክስቶች ሲደርሱሽ ቀንሽ መልካም ሆኖ እንዲውልልሽ መጀመሪያ ላይ የምትመለከቺው ነገር ቴክስት እንዲሆን ያደርጋል። እንግዲህ ከዚህ በተጨማሪ በቋሚነት ቴክስትሽን የሚመልስ ከሆነ አንዳንዴ የሚመልስ አንዳንዴ ደግሞ የማይመልስ አይደለም፣ ነገር ግን ሁሌ ቴክስትሽን የሚመልስ ከሆነ ይሄ ሰውም ለፍቅር ይፈልግሻል። ታውቃል አንዳንድ ወንዶች ቢዚ እንደሆኑ በስራ፣ አንዳንድ ወንድ ደግሞ ከጓደኞቹ ጋር ሆኖ ላይመቸው ይችላል። ስራ ላይ ሆኖ ለሊትም ደግሞ ተኝቶ ቴክስትሽን ላይ መልስ ይችላል። ነገር ግን በእነዚህ ጊዜያት በሙሉ በተደጋጋሚ ቴክስቱን ለመመልከት ወይም ስልኩን በተደጋጋሚ ስለሚመለከት በቋሚነት እንግዲህ ቴክስትሽን ይመልሳል። ምንም ያህል ቢዚ ቢሆን ከጓደኞቹ ጋር ቢሆን ወይም በስራ ላይ ቢሆንም ቴክስትሽን ለመመለስ ጥረት የሚያደርግ ከሆነ ይሄ ሰው በእርግጥም ወዶሻል ማለት ነው። ሶስተኛ ላይ የምንመለከተው እንግዲህ ጥሩ ጥያቄዎችን ይጠይቅሻል። ለምሳሌ ስላንቺ ህይወት የሚጠይቅሽ ከሆነ አንዳንድ ወንድ በተደጋጋሚ እንደምንመለከተው ከሆነ ስለ ስፖርት፣ ስለ ፖለቲካ የመሳሰሉ ወሬዎችን የሚያወራሽ ከሆነ ይሄ ፍሬ ፈርሲኪ ስለሚያወራሽ በትክክል አንቺ መውደዱን ላናረጋግጥ እንችላለን። ነገር ግን ስለ አንቺ ህይወት በጥልቀት የሚጠይቅሽ ከሆነ ይሄ ሰው በእርግጥም ወዶሻል ማለት ነው። በጥልቀት ጥያቄዎች ይጠይቅሻል ማለት ያው ለመለየት ነው። አንቺ ወደፊት የሚተማመንብሽ የህይወት ጓደኛው መሆንሽን ወይም አለመሆንሽን ውስጥሽ ያለውን ነገር ለማጣራት ጥልቅ ጥያቄዎችን ይጠይቅሻል። በዚህ ጊዜም አንቺ ለማብራራት ጥረት ታደርጊያለሽ ማለት ነው። ያ ማረጋገጥ ያለብሽ ትልቁ ነገር ቴክስት ሳያደርግልሽ ወይም ደግሞ ሲቀርና ቴክስትም ሲያደርግልሽም ደግሞ ፍሬ ፈርሲኪ ወይም ደግሞ አላስፈላጊ ነገሮች የሚጽፍ ከሆነ ይህ ሰው በእርግጥም በትክክል ወዶሻል ለማለት አይቻልም። ነገር ግን በተቃራኒው ትርጉም ያለው ነገርና በጣም ወሳኝ የሆኑ ጥያቄዎችን የሚጠይቅሽ ከሆነ ይሄ ሰው ለትዳርም ለፍቅርም ፈልጎሻል ማለት ነው። በጣም የሚገርመው ነገር ብዙ ወንዶች እንግዲህ ይሄ ፕሮቢንግ የሚባሉ ወይም ደግሞ ስሜት ቀስቃሽ የሆኑ ቴክስቶችን ሴቶችን ይጠይቃሉ። በዚህ ጊዜ ውስጥ እንግዲህ ወይ አንቺ ጥሩ ትዝታ ውስጥ ገቢያለሽ አሉንም ደግሞ መጥፎ ትዝታ ውስጥ ገቢና የውስጥሽን አውጥተሽ ለዛ ሰው ትነግሪዋለሽ። ለአንድ ሰው የውስጥሽን አውጥተሽ ስነግሪው የሚያዳምጥሽ ከሆነና ያንን ስሜትሽን ይመረዳልሽ ከሆነ የበለጠ እየቀረብሽው ትያለሽ። እንደውም አንዳንዴ እህቶቻችን ሲናገሩ ለዚህ ሰው ብቻ ነው የውስጥ ያለውን ነገር የነገርኩት ብለው ይናገራሉና ይሄ ወደ ፍቅር የማምራት አንዱ ምልክት መሆኑን እንመለከታለን። ከዚህ በተጨማሪ ሌላ የምንመለከተው ነገር ቴክስትሽን በሚያነብበት ጊዜ እንግዲህ እያንዳንዷን ነገር በጥንቃቄ የሚያያት ከሆነ እንዲሁም ደግሞ እያንዳንዷን ነገር የሚያስታውስ ከሆነ ይሄም ሰው በትክክል ለፍቅር ፈልጎሻል ማለት ነው። ቴክስቲንግ ማለት በነገራችን ላይ ልክ ወሬ በስልክ እንደምናወራው መደማመጥና መነጋገርም ያለበት ነገር መሆኑን እንመለከታለን። ቴክስት ስትጻጻፉ አንዱ ይጽፋል፣ ሌላው ለዛ ይመልሳል፣ ትደማመጣላችሁ፣ ትነጋገራላችሁ ማለት ነው። በፍቅር ግንኙነት ውስጥ ደግሞ ጥሩ የሆነ መግባባት በጣም አስፈላጊ ነገር ነው። በተለይም ደግሞ ማዳመጥ። ሰው ቴክስት ጽፎልን ያንን ነገር በደንብ አንብበን በዛ ነገር ላይ ፍላጎት እንዳለን ስናሳይ ያንን ሰው ለፍቅር ፈልገነዋል ማለት ነው። ሌላው በቴክስቲንግ እንደወደደሽ የምንመለከተው የቀን ውሎውን በቴክስት የሚያካፍልሽ ከሆነ ምክንያት አለው። የመጀመሪያው ምክንያት እንግዲህ ያንዳንድ ወንዶች ስራ
መፈናፈኛ አይሰጥም። ለምሳሌ አንዳንድ ወንድ ሹፌር ሊሆን ይችላል፣ መካኒክ፣ ፓይለት ሊሆን ይችላል፣ ወይም ደግሞ ዶክተር ይሆንና ካንቺ ጋር ቴክስት መጻጻፍ ላይ መጥቶ ይችላል። ስለዚህ ያሳለፈውን የቀን ውሎን በዲቴል ወይም ደግሞ በሰፊው የሚያወያይሽ ከሆነ ይሄ ሰው እንድትረጂው ወይም ደግሞ ቀን የዋለበትን ነገር እንድትረጂውና የበለጠ ላንቺ መጻፍ ያልቻለበትን ምክንያት ለማስረዳት መሆኑን እንግዲህ መረዳት አለብሽ የሚል ሐሳብ አለኝ። ስድስተኛ በቴክስት እንደወደደሽ የምናውቀው ቀድሞ ነገሮችን የሚያሳውቅሽ ከሆነ ቀድሞ ነገሮችን የሚያሳውቅሽ ነው ማለት ግዴታ አድርጋችሁ እህቶች እንዳትቆጥሩ፣ ግዴታ ሳይሆን ማድረግ ስላለበት ነው። ለምሳሌ ስልኩን መያዝ ስለማይችል ትቶት ከሄደና ቴክስት የማይጻጻፍልሽ ከሆነ ቀድሞ ይህን ነገር ይነግርሻል ማለት ነው። ለምሳሌ ወደ ገዳማት ከሄደ ወይም ደግሞ ስልክ ተይዞ የማይገባበት መስሪያ ቤት ውስጥ ከሆነ ይነግርሻል። በዚህ ጊዜ እንግዲህ እንድትረጁ ቀድሞ ይነግርሻል። ይሄ ሰው ለስሜትሽ ስለሚጨነቅ ነው፣ ወይም ደግሞ የአንቺ ስሜት መረጋጋት አስፈላጊ መሆኑን ስለሚረዳ ምን ሆነ ወይም ደግሞ ለምንድን ነው የራቀኝ ብለሽ እንዳትጨነቂ ለማድረግ ቀድሞ የሚያሳውቅሽ ከሆነ በእርግጥም ይሄ ሰው ወዶሻል ማለት ነው። ሰባተኛ ላይ እንግዲህ የምንመለከተው አንቺን ለማሳወቅ ማንኛውንም አጋጣሚ ይፈልጋል ማለት ነው። በሌላ አነጋገር ይሄንን የሚያደርገው አንቺን ለማሳቅ ወይም ደግሞ ለማስደሰት መሆኑን እንመለከታለን። ቀን ላይ ያጋጠመው የሚያስቅ ነገር በቴክስት የሚጽፍልሽ ከሆነ ፊልም ላይ ያየው ቪዲዮ ላይ ፌስቡክ ላይ ተመሳሰሉ ነገሮች ላይ የሚያዩን ነገር አንቺ ዘና እንድትይ በቴክስት የሚልክልሽ ከሆነ ይሄ ሰው በእርግጥም ለፍቅር ፈልጎሻል ማለት ነው። ይሄን የሚያደርገው በተደጋጋሚ ስለሱ እንድታስቢ ለማድረግ ነው። ፍቅር ማለት ስለዛ ስለምንወደው ስለምናፈቅረው ሰው በተደጋጋሚ ማሰብ መሆኑን እንመለከታለን። ስምንተኛ ላይ አንቺን ለማድነቅ ወይም ደግሞ አንቺን ለማመስገን ቴክስት ያደርጋል። ለምሳሌ ስለ አንቺ መልካምነት ያንቺ በሱ ህይወት ውስጥ መምጣት ብዙ ነገሮችን እንደቀየረ ከሱስ እንደወጣ ጎበዝ እንደሆነ የሚያመሰግንሽ ከሆነ ወይም ደግሞ ያንቺን ውበት ያንቺን ስማርት መሆን ጉብዝና ለነገሮች ያሉሽን አመለካከቶች በተደጋጋሚ የሚያድነቅ ከሆነ ይሄ ሰው በእርግጥም በቴክስት ወዶሻል ማለት ነው። ይሄንን ስላችሁ ግን አንዳንድ ወንዶች ውጫዊ ወይም ደግሞ አካላዊ ነገርሽን ብቻ ውጫዊ አካላዊ ነገሮችን ማድነቅ ጥሩ ሆኖ እያለ ነገር ግን ይሄን ብቻ የሚያረክ ከሆነ ይሄ ሰው በእርግጥም ለወሲብ ነው የፈለገሽ ለፍቅርም አልፈለገሽም ማለት ነው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ዘጠነኛ ምን መለከተው ምልክት እንግዲህ የመሞዳሙድ ሙድ ወይም ደግሞ መፎተት ወይም ደግሞ ጨዋታ በቴክስት ካንቺ ጋር የሚያደርግ ከሆነ ይሄ ሰው በእርግጥም ለፍቅር ፈልጎሻል ማለት ነው። ፍቅር ማለት በነገራችን ላይ ጨዋታ ማለት ነው፣ መደሳሰት ማለት ነው። ያን ሰው ስታገኝ ዘና ምትይ ከሆነ ደስ የሚልሽ ከሆነ ፍቅር ነው። ነገር ግን ይሄንን ሁሉም ወንዶች ደግሞ ያረጋሉ ለማለት አይቻልም። አንዳንድ ወንድ ደግሞ ዝግት የሚያደርገው ወይም ደግሞ እንደዚህ አይነት ነገሮች የማይመቸው ደግሞ እንዳለ መረዳት አለብን። ስለዚህ ይሄ ሰው አይወደኝም ለማለት ደግሞ ያስቸግራል ማለት ነው። ከዚህ በተጨማሪ አስረኛ ላይ የምንመለከተው እንግዲህ የፍቅር ጓደኛ ወይም ደግሞ ባል እንዳለሽ ለማወቅ የሚፈልግ ከሆነ ያንቺ ህይወት ውስጥ የፍቅር ጓደኛ ወይም ደግሞ ባል እንዳለሽ ለማወቅ በቀጥታ አይደለም የሚጠይቅሽ። በቀጥታ ጠየቀሽ ማለት ሪስኪ እንደሆነ ይታወቃል። ምክንያቱም አንድ ወንድ በቀጥታ ፍቅረኛ አለሽ ወይ ብሎ ሲጠይቅሽ ያው ፍቅረኛ እንድትሆኚ እፈልጋለሁ ማለት ስለሆነ ሪስክ ስላለው እንደዚህ አያደርግም ማለት ነው። በሱ ፋንታ ምሮ የሚያደርገው በዙሪያ ጥምጥም ነው ይሄዳል ማለት ነው። ለምሳሌ ያወራሹ በቴክስት እያለ ላጤ እንደሆነ ይነግርሻል። ምን ማለት ነው? አንቺ በተራው ደግሞ በተቃራኒው ላጤ መሆንሽና አለመሆንሽን እንድትነግሪው ተስፋ በማድረግ ነው ላጤ መሆኑን የሚነግርሽ ማለት ነው። ከዚህ በተጨማሪ ሌላ ምሳሌ የሚጠቅስላችሁ እንደዚህ ብትዩ ፍቅረኛሽ ይቀየምሻል ወይ ወይም ደግሞ ይናደድሻል ወይ ብሎ የሆነ ሐሳብ ያቀርብልሻል። በዚህ ጊዜ አንቺ ፍቅረኛ ካለሽ ይቀየመኛል ወይም አይቀየመኝ ትይዋለሽ፣ ዘና ያለ ሰው ነው ልትዩም ትችያለሽ። ነገር ግን ፍቅረኛ ከሌለሽ የትኛው ፍቅረኛ እኔ እኮ ፍቅረኛ ያለኝ ብለሽ ስትመልሽለት እሱ ፍቅረኛ እንዳለሽ ወይም ባል እንዳለሽ ለማረጋገጥ የተጠቀመበት መንገድ መሆኑን እንመለከታለን። 11ኛ ላይ የምንመለከተው አንቺን ለማግኘት የሚገፋፋሽ ከሆነ በተለይም ደግሞ በርቀት የምትገኙ ከሆነ መቼ ነው የምትመጪው፣ ስትመጪ ምን ታረጋለሽ እያለ የተለያዩ ነገሮችን የሚጠይቅሽ ከሆነ ይሄ ሰውም ለፍቅር ፈልጎሻል ማለት ነው። ይሄንን እንግዲህ በቀጥታ አይደለም የሚጠይቅሽ። በሀገር ውስጥ የምትገኙ ወይም ደግሞ በአካል መገናኘት የምትችሉ ከሆነ ደግሞ የምትሄጂበትን ቦታ ይጠይቅሻል። ከዛ በኋላ አብሮሽ በመሄድ አንቺን ለማገዝ ጥረት የሚያደርግ ከሆነ ይሄም ሰው ለፍቅር ፈልጎሻል ማለት ነው። በአካል አንቺን ለማግኘት ይፈልጋል ማለት ነው። እንግዲህ ፖይንቱ እዚህ ጋር ምንድነው? አንቺን ለማግኘት ወይም ደግሞ ለማየት ጥረት ያደርጋል። ከቴክስቲንግ በተጨማሪ በአካል ከሱ ጋር ተገናኝተሽ እንድትወያይ ይፈልጋል ማለት ነው። ያ ትልቁ ነገር እንግዲህ እንደ ማስጠንቀቂያ የምነግራችሁ ነገር ምንድነው? በተለይ በቴክስት የምትጻጻፉና በርቀት የምትገናኙ እህት ወንድሞቻችን ካላችሁ ቴክስት በምትጻጻፉበት ጊዜ አንድ ሰው አንድ ቃል ወይም ደግሞ ሁለት ቃል እየመለሰ ሆነ ያ ሰው ተሰላችቷል ወይም ደግሞ ላንቺ ፍቅር የለውም ማለት መሆኑን እንመለከታለን። ይሄንን እንግዲህ ስላችሁ
በተቃራኒው አንድ አንቀጽ ወይም ደግሞ አንድ ገጽ ሙሉ ጽሁፍ ጻፉ ማለት አይደለም። አንዳንዴ አንድ አንቀጽ ወይም ደግሞ አንድ ገጽ ሙሉ ቴክስት መጻፍ የሥራ ፈትነት ወይም ደግሞ ያለ መጠንቀቅ ምልክት መሆኑን እንመለከታለን። ማንንም ቁጭ ብሎ ልብ ወለድ የሚያነብ ባለመኖሩ ማለት ነው። ከዚህ በተጨማሪ መጠንቀቅ ያለበት እንግዲህ ማታ ላይ ቴክስት በምትጻጻፉበት ጊዜ ቀጥታ ምንም ነገር ሳትነጋገሩ ወደ ገደለው ወደ ወሲብ የምትገቡ ከሆነ የናንተ ፎከስ ፍቅር ወይም ደግሞ ትዳር ላይ ሳይሆን ወሲባዊ ነገር ላይ መሆኑን እንመለከታለን ማለት ነው። ከዚህ በተጨማሪ ብዙ ወንዶች ላይ የምንመለከተው ስህተት እንግዲህ በ24 ሰዓት ውስጥ ወይም ደግሞ ቶሎ ቴክስት አለመመለስን እንመለከታለን። አንድ ወንድ ቶሎ ቴክስትሽን በአንድ ቀን ውስጥ የማይመልስ ከሆነ መሆኑን እንመለከታለን። ወጣ ያለ ችግር አንዳንድ ሰው ሊያጋጥመው ይችላል። ነገር ግን አንድ ወንድ አንቺን የሚፈልግሽና ካንቺ ጋር የፍቅር ግንኙነት የሚፈልግ ከሆነ በተደጋጋሚ ስልኩን ቼክ ያደርጋል ማለት ነው። ስለዚህ ይሄንን ነገር እንደ ቀይ መስመርም ተመልክተን ያለውን የፍቅር ግንኙነታችንን ማዳበር እንችላለን የሚል ሐሳብ አለኝ። እስቲ በተለይ በርቀት የምትገኙ እህት ወንድሞቻችን ቴክስት ተጻጻፉ ምን አይነት ምልክት ትመለከታላችሁ የሚለውን ነገር ከስር ጻፉልን። ስላዳመጣችሁ እናመሰግናለን። መልካም ጊዜ ለእናንተ ለእህት ወንድሞቼ እላለሁ። ቴንክ ዩ